ሰላም ሰላም ውድ የመልካም ቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን። እንኳን ወደ መልካም ቲዩብ ቻናል ደህና መጣችሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ሼር እያደረጋችሁ ላይክ ሼር እያደረጋችሁ አበረታቱኝ። እንግዲህ ዛሬም እንደተለመደው አጠር ያሉ ቪዲዮዎች ይዤላችሁ መጥቻለሁ። አስተማሪ እንዲሁም ደግሞ አዝናኝ ናቸው ያልኳቸውን ቪዲዮዎች ማለት ነው። ወደ ቪዲዮ ከመሄዳችን በፊት አስተያየት ካላችሁ አስተያየት ስጡኝ። አስተካኪ የምትሉኝ ካላችሁ በኮሜንት ማለት ነው። ከዛ በተረፈ ግን ስለምታበረታቱኝ እጅግ በጣም ነው የማመሰግነው። አሁን ወደ ቪዲዮ Make people to offer. Yeah, love. My name is Peter Aurari. This is historical flights. You and me. Huh? በነገራችን ላይና በጣም በቅርቡ ከጀመረ ቲክቶከር አሁን ቅርብ ሰዓት ከጀመረ ደግሞ ቶሎ ብሎ ታዋቂ የሆነ ቲክቶከር ነው። በጣም ነው የማደንቀው በነገራችን ላይ። ለምን ካላችሁኝ ምንም ከዘር ጋር የተገናኘ ነገር አይደለም የሚሰራው። በራሱ ነው በሊቭ ነው ከተለያዩ ነጮች ጋር ባህላችንን በማስተዋወቅ የተለያዩ ሀገሮችን ለምሳሌ ሚኒሊክ አባ ጭፋር ይቅርታ ከተሳሳትኩኝ የተለያዩ እንትኖችን እየጠራ በዛውም ለማስተዋወቅ የሚሞክር እጅግ በጣም ምርጥ ወጣት ነው። ሌላውን ትታችሁት ማስተዋወቁ እንኳን ቀርቶ በራሱ ላይ ብቻ ማንንም ዘር ሳይነካ የሚሰራ ነው። በጣም ነው የምወደው ማደንቀው። ስለዚህ ሌሎችንም ማደንቅም ሳይሆን ግን ልክ እንደ ሚኪ ከምንም የጸዳ ይሁን ለማለት ነው። ግን ሁሉም ቲክቶከር እንደዛ ነው ማለትም አይደለም። ወደ ቀጣይ ከምንም በላይ በጣም አደንቃለሁ ኮሜንት የጻፈችው ልጅ ማለት ነው። እንደዚህ አይነት አስተሳሰብ ያለው ሲያብዛልን እውነት ለምን መሰላችሁ? አሁን እሷ ባለችው ይቺ እና ደስተኛ ልትሆን ይችላልች እና ኮሜንተሯን በጣም ነው ማደንቃት። አይደለም መልካምነት እንደዚህ ካፋችንም ጥሩ ነገር ስንጽፍ ጥሩ ነገር ሲወጣን ለሰዎች ደስታ ምክንያት መሆን እንችላለን ማለት ነው። ክፉ ነገር ጥለን ብናለፍ ምንም ጉዳት እንጂ ጥቅም የለውም። ግን እንደዚህ ልጅ ከኮሜንተሯ ጀምራ እዩት። እንደገና ከልጁ ሴትዮዋ ደግሞ ቀንነቷ ሂዳ ድፍት ብላ ልጁን ስታነሳው፣ ምክንያቱም አሁን በዚህ ጊዜው ከፍቷል። ሰው ዝም ብሎ ማለፍም ይችላል። እንደውም አሁን ላይ ሰው ሲወዲህ ካሜራ ይዞ ሰው ከመቅረጽ ባለፈ ሌላ ሰው ቶሎ ብሎ ሰው የሚነሳበት አይደለም። ይሄ ኢትዮጵያዊነታችን እየጠፋ ነው ብዬ አስባለሁና ይችን ልጅቷን ከኮሜንተሯ ጀምሬ ከልጁ ጀምሬ ሁላችሁንም በደንብ ማደንቃቸው። የሰው መሰናከያ ለሰው ደስታ ለሰው ሀዘን ምክንያት ሳይሆን የደስታቸው ምክንያት እንደዚህ ያድርገን እላለሁ። ወደ ቀጣይ
ዘፋኝ ሁሉ ነጠላ ዘፍኖ የሚቀረው ነጠላ ሳይደርብ ይሄ ምንድነው የሚባለው አልበም ሳያወጣ የሚቀረው በነጠላ ዘፈን የሚቀረው ለዚህ ነው እያለች ነው። ስሙት አንድ እህቴ እንዲህ ስትል ጠየቀችኝ። የምኖረው አረብ ሀገር ነው። ለብዙ ዓመት ሰርቻለሁ፣ ነገር ግን ገንዘቤ ምንም በረከት ሊያገኝ አልቻለም። ምን እንደማደርግ አላውቅም አለች። ስለ እውነት አላውቀውም መልሱን፣ ግን እናቴ የምትለኝ የነበረውን ልንገርሽ። እግዚአብሔር በህይወታችን ውስጥ ገንዘባችንም ጊዜያችንንም 100% የራሱ ነው። ነገር ግን ስንት ፐርሰንት ስጡ ብሏል። የመስጠት ብር የመስጠት ችግር ሳይሆን ብር እናገኛለን። እግዚአብሔር ይመስገን እስከሰራን ድረስ ኢትዮጵያ አንድ መንግስት መስሪያ ቤት ከሚከፈለው በላይ ነው እኛ የሚከፈለን ብዙዎቻችን፣ ሁሉም ላይሆን ይችላል እና አስራት መስጠት ግን እኔ እንደራሴ ሆኜ እንኳን ባወራ ማለት ነው ልሰጥ እችላለሁ። ግን አስቤ ሁሉ ጊዜ አስራት አለብኝ ብዬ መስጠቱ እኛ ግን ንፉግነን ሙሉ 100%ቱን ለራሳችን እናወጣዋለን እና ታማኝ ስላልሆንን እና ሌቦች ስለሆንን ለ10% ብለን 90%ቱን እናባክነዋለን። ህይወታችን ብኩን የሚሆነው ምንም አይነት የእግዚአብሔር ስራ እንሰራ መልካም ነገር አናደርግምና ለዛ ነው በረከት የሌለው። ለጦርነት እንረዳለን፣ ሰው ለማጋደል እንረዳለን። እናንተ ደግሞ አስተያየታችሁን ጻፉልኝ በተቻለኝ አቅም ለኛ። ስለዚህ ውድ ቤተሰቦቼ ለዛሬ ይዤላችሁ የነበራችሁ ቪዲዮዎች እነዚህ ናቸው። ከዚህ በተሻለ ቪዲዮዎች ደግሞ በሌላ ጊዜ እንገናኝ ማለት ነው። በሌላ ቪዲዮ እንገናኝ። ለዛሬ የነበረን ቆይታ ይሄን ይመስላል። አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። ሰው ሁሉ የሰው ልጅ ሁሉ በሰላም ወጥቶ በሰላም የሚገባበት ያደርግልን። ምክንያቱም ሀገራችን ሰላም ስትሆን ነው እኛ ፍንድቅ ሰላም የምንሆነው ደስ የሚለን። ቤተሰቦቻችን ደህና ሲሆኑ ነው እንጂ ቤተሰቦቻችን የሆነ ነገር ሆኑ እንዲሁ ተፈጠረ ሲባል ስለቃቂው ራሱ እዚያ ያደርሰናል። ስለዚህ ለዛሬ የነበሩ ቪዲዮዎች እንደዚህ ናቸው። አብራችሁ ስለነበራችሁ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በሌላ ቪዲዮ ተመልሰን